ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ አበይት የሆኑ ዓለም አቀፍ የዜና መረጃዎችን ይዤላችሁ ቀርብ ያለው አብራችሁን ቆዩ። በዩታህ ግዛት ሰደድ እሳትን በማጥፋት ላይ የነበሩ ሁለት የሄሊኮፕተር አብራሪዎች አደጋ ደርሶባቸው ሕይወታቸው አለፈ። የኢራን ብሔራዊ የደህንነት ምክር ቤት አሜሪካ ባህሪዋን እስካላስተካከለች ድረስ የሆርሙዝ ባህረ ሰላጤ እንደማይከፈት አስታወቀ። እስራኤል የትራምፕን ባለ 15 ነጥብ የጋዛ ዕቅድ ውድቅ አደረገች። እነዚህንና ሌሎችን አበይት ዜናዎችን ይዤላችሁ ቀርብ ያለው አብራችሁኝ እንድትቆዩ ጋብዛችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ምንጊዜም ወቅታዊ ዓለም አቀፋዊ መረጃዎችን አግኙ። በዩታህ ግዛት ሰደድ እሳትን በማጥፋት ላይ የነበሩ ሁለት የሄሊኮፕተር አብራሪዎች አደጋ ደርሶባቸው ሕይወታቸው አለፈ። ዛሬ የአሜሪካን ባለስልጣናት እንዳረጋገጡት በዩታህ ግዛት የተነሳውን ሰደድ እሳት በማጥፋት ላይ የነበሩ ሁለት የሄሊኮፕተር አብራሪዎች ተከስክሰው ሕይወታቸው አልፏል። የሴቪየር ካውንቲ ፖሊስ ሸሪፍ እንደገለጸው አብራሪዎቹ ሕይወታቸውን ያጡት አርብ ጠዋት ሲኮርስኪ ስካይክሬን የተሰኘ ሄሊኮፕተራቸው በመከስከሱ ነው። The Federal Aviation Administration confirmed this helicopter went down about 10 this morning in the vicinity of the Widemouth 2 fire in the Fish Lake National Forest. This was a Sikorsky S-64 helicopter. It's unclear what caused the crash, and the condition of the two people on board was not immediately known. A witness told KSL earlier that they saw smoke coming from the site near where a helicopter had flown over this morning. Photos from the area showed a plume of smoke above a hill. ሄሊኮፕተሩ በፊሽ ሌክ ብሔራዊ ደን ውስጥ የተነሳውን እሳት ለማጥፋት ከተሰማሩት ውስጥ አንዱ ነበር። የመከስከሱ አደጋ አዲስ እሳት ያስነሳ ሲሆን ይህም ከነበረው ሰደድ እሳት ጋር በመቀላቀል በአሁኑ ወቅት 451 ካሬ ኪሎ ሜትር የሚጠጋ መሬት አውድሟል። ባለስልጣናቱ የአብራሪዎቹን ማንነት ባይገልጹም በአሜሪካ የደን አገልግሎት ስራውን በተረከበ ሄሊኮፕተር ትራንስፖርት ሰርቪስ በተሰኘ ኩባንያ ውስጥ ተቀጥረው ይሰሩ እንደነበርም አስታውቀዋል። በእሳቱ ግለት ምክንያት የነፍስ አድን ሰራተኞች ወዲያውኑ አደጋ ወደ ነበረበት ቦታ መድረስ አልቻሉም ነበር። ነገር ግን ባሳለፍነው ቅዳሜ የነፍስ አድን ሰራተኞች ወደ ስፍራው በመግባት የሞት አደጋውን ማረጋገጥ መቻላቸውን የሴቪየር ካውንቲ ፖሊስ እና የሕክምና መርማሪዎች ገልጸዋል። የብሔራዊ የትራንስፖርት ደህንነት ቦርድ የሄሊኮፕተሩን ስብርባሪ መመርመር ሲጀምር ማጣራቱን የሚያካሂድ ሲሆን የአደጋውን ትክክለኛ መንስኤ ለማወቅ 1 ዓመት ወይም ከዚያ በላይ ሊወስድ እንደሚችል ተገምቷል። በተመሳሳይ በምዕራባዊ የአሜሪካ ክፍሎች በርካታ ሰደድ እሳቶች እየተቀጣጠሉ ይገኛሉ። በዋሽንግተን ግዛት በሚገኘው ማውንት ሬኒየር ብሔራዊ ፓርክ ውስጥ በተነሳ አዲስ እሳት ምክንያት የብሔራዊ ፓርክ አገልግሎት ወደ ሰንራይዝ እና ዋይት ሪቨር የሚወስዱ መንገዶችን ለጎብኚዎች ዘግቷል። የእሳት አደጋ ተከላካዮች ይህንን እሳት ለመቆጣጠር ርብርብ እያደረጉ ይገኛሉ። በስፖከን ዋሽንግተን አቅራቢያ የተነሱት ትላልቅ እሳቶች ደግሞ ከ40 ካሬ ኪሎ ሜትር በላይ ያወደሙ ሲሆን የእሳት አደጋ ተከላካዮች እሳቱን ለመቆጣጠር ከ120 ኪሎ ሜትር በላይ ርዝመት ያለው የመከላከያ መስመር ዘርግተዋል። በኦሬገን ግዛት ደግሞ ሞቃታማና ደረቅ አየር እሳቱ ከ77.7 ካሬ ኪሎ ሜትር በላይ እንዲስፋፋ አድርጎታል። የእሳት አደጋ ተከላካዮች በራይትስ ስፕሪንግ እሳት ዙሪያ የመከላከያ መስመር ለማበጀት እየጣሩ ባለበት በዚህ ወቅት ጄሰን ኢንሳይን የተባለ የ47 ዓመት የቡልዶዘር ኦፕሬተር ሕይወቱን አጥቷል። የቆርቆሮና ጣውላ ማምረቻ ኩባንያ ሰራተኛ የነበረው ይህ ግለሰብ አደጋው የደረሰበት ሐሙስ ዕለት እሳቱ በከፍተኛ ፍጥነት በመስፋፋቱ የማምለጫ መንገዱን ስለዘጋበት መሆኑ ተገልጿል። ከአሜሪካ ድንበር በስተሰሜን በካናዳ ብሪቲሽ ኮሎምቢያ ግዛት በፍጥነት እየተስፋፋ ካለው ሌላ ሰደድ እሳት ለማምለጥ ከ20 ሺህ በላይ ሰዎች አካባቢያቸውን ለቀው ለመውጣት ተገደዋል ሲል ዘሀበሻ ዜና ዘግቧል። የኢራን ብሔራዊ የደህንነት ምክር ቤት አሜሪካ ባህሪዋን እስካላስተካከለች ድረስ የሆርሙዝ ባህረ ሰላጤ እንደማይከፈት አስታወቀ። የኢራን ብሔራዊ የደህንነት ምክር ቤት አሜሪካ ባህሪዋን እስካላስተካከለች ድረስ የሆርሙዝ ባህረ ሰላጤ ክፍት እንደማይሆን በማሳወቅ
በቀጠናው በሚደረገው የሰላም ድርድር ላይ ከፍተኛ ተጽዕኖ ሊያሳድሩ የሚችሉ አዳዲስ ጥያቄዎችን አስቀምጧል። የኢራን ኃይለኛ የተባለው አብዮታዊ ዘብ አዛዥ እና የምክር ቤት ጸሐፊ ሞሐመድ ባገር ዞልጋድር ባወጡት መግለጫ እንዳስታወቁት አሜሪካ ኢራንን ማስፈራራቷን ማቆም፣ ጦርነቱን በቋሚነት ማብቃት፣ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ማንሳትና ጦሯን ከቀጠናው ማስወጣት አለባት። በተጨማሪም አሜሪካ ለጦርነቱ ውድመት ሙሉ ካሳ እንድትከፍል፣ ማዕቀቦችን እንድታነሳና የታገዱ የኢራን ሀብቶችን ያለምንም ቅድመ ሁኔታ እንድትለቅ ጠይቀዋል። እነዚህ ጥያቄዎች ቀደም ሲል አሜሪካ የኢራንን የኒውክሌር መርሃ ግብር በተመለከተ ለምታደርገው ቋሚ ስምምነት እንደ ቅድመ ሁኔታ ሲቀርቡ የነበሩ ቢሆኑም አሁን ግን የሆርሙዝ ባህረ ሰላጤን መልሶ ለመክፈት ብቻ መቅረባቸው ሁኔታውን አወሳስቦታል። የ60 ቀናት የሽግግር ስምምነት ሊጠናቀቅ አንድ ሳምንት ገደማ በቀረበበት በዚህ ወቅት የቀረቡት እነዚህ ግዙፍ ጥያቄዎች አሜሪካ በቀላሉ ልትቀበላቸው ስለማትችል ፕሬዚደንት ዶናልድ ትራምፕ ወደ ወታደራዊ እርምጃ ሊገፋፏቸው እንደሚችሉ ተንታኞች እየገለጹ ይገኛሉ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ከኦማን ጋር በባህር ትራንስፖርት መስመር ዙሪያ ስምምነት ላይ ለመድረስ መቃረባቸውን ገልጸው የባህሪያው ሰላጤ መከፈት ግን አሜሪካ በዋና ዋና ቅድመ ሁኔታዎች ላይ በምትወስደው እርምጃ ላይ የተመሰረተ መሆኑን አስረግጠው ተናግረዋል። በሌላ በኩል የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በሰጡት መግለጫ ኢራን በሆርሙዝ ባህረ ሰላጤ ላይ በሚያልፉ መርከቦች ላይ ቀረጥ ወይም ክፍያ የመጣል እቅድ እንደሌላት ለዋሽንግተን ማሳወቋን ገልጸዋል። ሆኖም ቫንስ አሜሪካ የኢራንን ተግባራዊ እንቅስቃሴ በቅርበት እንደምትከታተል አሳስበው አሁን ላይ ዋነኛው ትኩረት በጦርነቱ መጀመሪያ ላይ ኢራን የዘረጋቻቸውን ፈንጂዎች በማጽዳት የንግድ መርከቦች በሰላም የሚያልፉበትን መንገድ ማመቻቸት መሆኑን አስታውቀዋል። I try to remind people that we're really in the middle of the game here. This thing is not over. It's obviously not at the beginning. We're in the middle of the game, and we're applying a whole host of tools, diplomatic, economic, military tools, to ensure that we get the best outcome for the American people. ምክትል ፕሬዚዳንቱ አክለውም የአሜሪካ የኢራንን የኒውክሌርና መደበኛ ወታደራዊ አቅም ክፉኛ እንዳዳከመችው በመግለጽ ኢራን የተሻለ ግንኙነት ለመፍጠር የረጅም ጊዜ ለውጦችን ለማድረግ ፈቃደኛ ካልሆነች አሜሪካ ጫናዋን አጠናክራ እንደምትቀጥል አስጠንቅቀዋል ሲል ዘሐበሻ ዜና ዘግቧል። በተያያዘ ዜና ፔዚሽኪያን ስምምነት በሚፈልጉበት ወቅት ኢራን አዳዲስ ጥያቄዎችን ማቅረቧ ተሰምቷል። የዞልጋር አቋም ከሰኔ 17ቱ የአሜሪካና የኢራን የመግባቢያ ሰነድ አንዳንዶቹ ክፍሎች ያለፈ ወይም የጠነከረ ነው ተብሏል። የኢራን ብሔራዊ የደህንነት ከፍተኛ ምክር ቤት የሆርሙዝ የባህር ወሽመጥ ሙሉ በሙሉ ከመከፈቱ በፊት አሜሪካ ማሟላት አለባት ያሏቸውን አዳዲስ ቅድመ ሁኔታዎች አስቀምጧል። የምክር ቤቱ ጸሐፊ ሞሐመድ ባገር ዞልጋድር ቅዳሜ ዕለት በኢራን ብሔራዊ ቴሌቪዥን IRIB በተሰራጨው መግለጫ ዋሽንግተን ባህሪዋን እስካላስተካከለች ድረስ ሰርጡ እንደተዘጋ እንደሚቆይ ተናግረዋል። ስድስቱ ቅድመ ሁኔታዎችም አሜሪካ በኢራን ላይ የምታደርሰውን ዛቻና ዞልጋርድ የሀገሪቱ ብሔራዊና ሃይማኖታዊ እሴቶች ሲሉ የገለጹትን መስደብ ማቆም፣ በኢራንና በሊባኖስ፣ ፍልስጤም፣ የመንና ኢራቅ ባሉ ወዳጆቿ ላይ የሚፈጸሙ ጥቃቶችን በዘላቂነት ማቆም፣ የአሜሪካን የባህር ኃይል እገዳ ማንሳት እና የአሜሪካ የባህርና የአየር ኃይሎችን ከኢራን ዙሪያ ማስወጣት፣ ዞልጋርድ ሁለቱ የተጫኑብን ጦርነቶች ካሏቸው የደረሰውን ጉዳት ካሳ መክፈል፣ ማዕቀቦችን ማንሳትና በመጨረሻም የታገዱ የኢራን ሀብቶችን ያለምንም ቅድመ ሁኔታ መልቀቅ የሚሉትን ያካትታሉ። የኢራን እስላማዊ አብዮታዊ ጥበቃ ኮርፕስ ወይም IRGC ቅዳሜ ዕለት እንደገለጸው የሆርሙዝ መከፈት ዋሽንግተን ቅድመ ሁኔታዎችን በመቀበሏ ላይ የተመሰረተ ነው። ይህም በኢራንና በኦማን መካከል ከተደረጉት ድርድሮች የተለየ ነው። ከፊል ኦፊሴላዊ ተስኒም የዜና ወኪል የIRGC ቃል አቀባይ ሆሴ ሞሄቢን ጠቅሶ እንደዘገበው አሜሪካ የኢራንን ቅድመ ሁኔታዎች በተቀበለችበት በማንኛውም ጊዜ የሆርሙዝ ሰርጥ በእርግጠኝነት ይከፈታል። አዳዲሶቹ ቅድመ ሁኔታዎች ከሰኔው የመግባቢያ ሰነድ ያለፉ ናቸው። ዞልጋድር የዘረዘራቸው ስድስቱ ቅድመ ሁኔታዎች የሆርሙዝ ሰርጥ ከመከፈቱ በፊት መሟላት አለባቸው በማለት ኢራን አሁን ያቀረበቻቸውን ውሎች የሚያሰፉ ሲሆን የውሃ መንገዱን በሰኔው ሰነድ ከተቀመጡት ይልቅ ሰፋ ካሉ ፖለቲካዊ፣ ወታደራዊና ኢኮኖሚያዊ ጥያቄዎች ጋር ያያይዙታል። ከሁሉም በላይ በኢራንና በወዳጆቿ ላይ የሚፈጸሙ ጥቃቶች እንዲቆሙ በሚጠይቀው ክፍል ውስጥ ከሊባኖስ ጎን ለጎን ፍልስጤም፣ የመንንና ኢራቅን በግልጽ አካተዋል። በተጨማሪም የአሜሪካ ዛቻዎችና ዞልጋርድ የኢራን ብሔራዊና ሃይማኖታዊ እሴቶች ሲሉ የገለጹትን መስደብ እንዲቆም ጠይቀዋል። ቅድመ ሁኔታዎቹ የአሜሪካ የባህርና የአየር ኃይሎች ከኢራን ዙሪያ እንዲወጡ፣ ዞልጋርድ ሁለቱ የተጫኑብን ጦርነቶች ካሏቸው የደረሰውን ጉዳት ሙሉ ካሳ እንዲከፍል፣
ማዕቀቦች እንዲነሱና የታገዱ የኢራን ሀብቶች ያለምንም ቅድመ ሁኔታ እንዲለቀቁ ይጠይቃሉ። ከነዚህ ጉዳዮች መካከል አንዳንዶቹ ቀደም ባሉት ሀሳቦች ውስጥ የታዩ ቢሆንም የሮይተርስ ዜና ወኪል እንደዘገበው የሰኔው የመግባቢያ ሰነድ ጉዳዮቹንና የጋራና በደረጃ የሚከናወን ሂደት አድርጎ ተመልክቷቸዋል። ዞልጋር አሁን ግን አሜሪካ ሰርጡ ሙሉ በሙሉ ከመከፈቱ በፊት ማሟላት ያለባት ቅድመ ሁኔታዎች አድርገው እያቀረቧቸው ይገኛሉ። ይህ ደግሞ ከዋሽንግተን የቅርብ ጊዜ አቋም ይለያል። አንድ ስማቸው ያልተጠቀሰ የአሜሪካ ባለስልጣን ባሳለፍነው አርብ ለሮይተርስ እንደተናገሩት በኢራን ወደቦች ላይ የተጣለው እገዳ የሚነሳው በሆርሙዝ በኩል ያለው የንግድ መርከቦች እንቅስቃሴ ያለምንም እንቅፋት ከተመለሰ በኋላ ሲሆን የአሜሪካ እርምጃዎች ኢራን ግዴታዎቿን የመወጣት ጉዳይ ጋር የተያያዙ ናቸው። ይህ በእንዲህ እንዳለ ፕሬዚደንት መሱድ ፔዜሽኪያን ስምምነት ላይ ለመድረስ የሚደረጉ ጥረቶችን የደገፉ ሲሆን ከጋዜጠኞች ጋር በነበራቸውና በአይአርአይቢ በተሰራጨው የዜና መግለጫ ላይ አሁን ለስምምነት የተሻለው ጊዜ ነው ብለው እንደሚያምኑ ተናግረዋል። በሀገሪቱ ውስጥ ትስስር፣ ጥንካሬና አንድነት አለ እና እኔ እስከማውቀው ድረስ ኢራን በዚህ ጦርነት ውስጥ አሸናፊና ሀያል ተደርጋ ትቆጠራለች ብለዋል። نقضان به هر حال در هر تفاهمنامه اتفاق میفته. اصولا باید یه تیمی درست میشد که نقض شد حلش کنن، نه اینکه دعوا کنن. ما خب به جای اینکه بشینیم حل کنیم حالا باید جزئیات رو ببینیم به چه شکلی باید حل بشه یا حل نشه. این دیگه بعدم از تنگه هرمز تخلف کردن چون طبق اون آیین به اصطلاح تفاهمنامه میبایست بر اساس دستورالعمل هایی که جمهوری اسلامی با کشور عمان با هم می‌نویسن عمل کنن، عمل نکردن. ما هم پاسخ دادیم و بعدم درگیری ها شروع شد. ፔዜሽኪያን እንደተናገሩት ቴሄራንና ዋሽንግተን አለመግባባቶች ወደ ወታደራዊ ግጭት እንዲመለሱ ከመፍቀድ ይልቅ ቀደም ሲል በነበራቸው የመግባቢያ ሰነድ ላይ የተፈጸሙ ጥሰቶችን የሚከታተሉበት አሰራር መዘርጋት ነበረባቸው። አሁን መፍትሄ ማግኘት ከተቻለ እንዴት መፍትሄ መስጠት እንደሚቻል ማየት አለብን። ይህም በአሁኑ ጊዜ በኦማን ድርድሮች ውስጥ እየተሰራበት ይገኛል ያሉት ፔዜሽኪያን ኢራን ከአሁኑ ጦርነት የለ ሰላምም የለ ሁኔታ አልፋ እንደምትሄድ ተስፋ እንደሚያደርጉም አክለው ገልጸዋል። ይህ ዜና የአልጀዚራ ኒውስ ነው። በመጨረሻም እስራኤል የትራምፕን ባለ 15 ነጥብ የጋዛ እቅድ ውድቅ አደረገች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ሙሉ በሙሉ ትጥቁን እስኪያወርድ ድረስ እስራኤል ኃይሎቿን ከጋዛ አታስወጣም ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ ለጋዛ ያዘጋጀውን እቅድ ውድቅ ማድረጓና የፍልስጤሙ ቡድን ሐማስ ሙሉ በሙሉ ትጥቁን እስኪያወርድ ድረስ ኃይሎቿን እንደማታስወጣ ተናግረዋል። Now let's bring you some breaking news. Israel's Prime Minister Benjamin Netanyahu said he is rejecting US President Donald Trump's Board of Peace 15-point plan for Gaza and will not withdraw until Hamas fully disarms. Late last month, Trump announced that plan, but it was criticized by several people within Israel. Now, the Gaza Board of Peace was actually established in January, but it was criticized almost immediately as being a replacement almost for the UN Security Council. It's been in intense negotiations now with Hamas. One of the things that it has said publicly is that Hamas needs to disarm. That's what they've been talking about. እስራኤል ባለ 15 ነጥቡን ሰነድ ውድቅ ታደርጋለች ሲሉ ኔታንያሁ ባለፈው ወር በሐማስ ተቀባይነት ያገኘውን እቅድ በመጥቀስ እሁድ ዕለት በተካሄደው የካቢኔ ስብሰባ ላይ ተናግረዋል። የእስራኤል ጦር ሐማስ በእውነት ትጥቁን እስከሚያወርድ ድረስ ምንም አይነት ማፈግፈግ አያደርግም፣ በኃይሎቻችንና በዜጎቻችን ላይ የሚቃጡ ስጋቶችን ማክሸፉን ይቀጥላል። አክለውም እስራኤል ከአሜሪካውያን ጋር በዚህ ጉዳይ ላይ እየተነጋገረች ነው ብለዋል። አንዳንድ ሐሳቦች አሏቸው። ከነሱ መካከል ለኛ ተቀባይነት ያላቸውና ተቀባይነት የሌላቸው አሉ። በእነዚህ ጉዳዮች ላይ ደግሞ እንዴት በጽናት መቆም እንዳለብን እናውቃለን ሲሉ ጠቅላይ ሚኒስትሩ ተናግረዋል። በዚህ ጉዳይ ከነጩ ቤተ መንግስት ወይም ከሐማስ ወዲያውኑ የተሰጠ ምላሽ ግን አልነበረም። እስራኤል ባለፈው ጥቅምት ወር ከሐማስ ጋር ተኩስ ለማቆም ከተስማማችበት ጊዜ ጀምሮ በጋዛ ሰርጥ ላይ በየቀኑ ማለት ይቻላል ገዳይ ጥቃቶችን መፈጸሟን ቀጥላለች።
ትራምፕ በጁላይ 30 የሐማስ እና በጋዛ የሚገኙ ሌሎች ታጣቂ ቡድኖች ሙሉ በሙሉ ትጥቅ መፍታትን ያካተተ ታሪካዊ ስምምነት ማድረጋቸውን አስታውቀው ነበር። ይህም ለዘላቂ ሰላምና ደህንነት ትልቅ እርምጃ ሲሉ ጠርተውታል። ነገር ግን ባለፈው ሳምንት በአሜሪካ የሚመራው የሰላም ቦርድ ዳይሬክተር ኒኮላይ ምላድኖቭ እና በኔታንያሁ መካከል ከተደረገው ስብሰባ በኋላ የእስራኤል ከጋዛ መፈግፈግ የሚከናወነው የሐማስ ትጥቅ መፍታት ከተጠናቀቀ በኋላ ብቻ እንደሆነ ገልጿል። እሁድ ዕለት ለካቢኔያቸው የተናገሩት ኔታንያሁ እኔ ጠቅላይ ሚኒስትር እስከሆንኩ ድረስ ምንም አይነት የፍልስጤም መንግስት አይመሰረትም ሲሉ ቃል የገቡ ሲሆን እስራኤል በአሜሪካ የሚደገፈውን እቅድ እንደማታከብር አስምረውበታል። እስራኤል የምትፈልገው የይስሙላ ትጥቅ መፍታት ሳይሆን እውነተኛ ትጥቅ መፍታት፣ ቀላል መሳሪያዎችን ጨምሮ ሁሉንም የጦር መሳሪያዎችን ማስወገድ ማለት እንደሆነም ተናግረዋል። ባለ 15 ነጥብ እቅዱ በቅድሚያ ትኩረት የሚያደርገው በሐማስ ከባድ መሳሪያዎች፣ ወታደራዊ ማምረቻ ቦታዎች፣ የመሳሪያ ዴፖዎችና በቡድኑ ሰፊ የዋሻ መረብ ላይ ነው። ከጋዛ ሲቲ የዘገበው የአልጀዚራው ጋዜጠኛ ሃኒም መሐሙድ እንደተናገረው የኔታንያሁ መግለጫ ለፍልስጤማውያን ከግጭት ለመውጣት ስላለው መንገድ ከባድ ጥያቄዎችን ያነሳል። መሐሙድ እዚህ ላይ ያለው ሙሉ በሙሉ ውድቅ ማድረግ ቅደም ተከተሉንና እርምጃዎቹን ጥያቄ ውስጥ ይከተዋል ብለዋል። በተያያዘው የዌስት ባንክ ቤተልሔም የዘገበችው የአልጀዚራዋ ኑር አውዳህ እንደተናገረችው የኔታንያሁ የተገለጹት መስፈርቶች ለሰላም ቦርዱና የሐማስን ትጥቅ ለማስፈታት ወራት ሲሰሩ ለቆዩ አሸማጋዮች በጣም አሳሳቢ ሊሆኑ ይችላሉ ብላለች። የመንገድ ካርታው በመጨረሻ የጋዛን የዕለት ተዕለት አስተዳደር በሰላም ቦርዱ ቁጥጥር ስር ወደሚሰራ ቴክኖክራቲክ የፍልስጤም ኮሚቴ ማስተላለፍን ያካትታል። ነገር ግን በትራምፕ የተቋቋመው ቦርድ ያለ እስራኤል ድጋፍ ወደፊት ለመገስገስ በጣም የተገደበ ስልጣን አለው ስትል ኦዳህ ጨምራ ተናግራለች። ኔታንያሁ እንደገና የማስጀመሪያ አዝራሩን ተጭነዋል ወይም ሂደቱን ወደ ነበረበት መልሰውታል ስትልም ጨምራለች። ሐማስ እና እስራኤል ባለፈው ጥቅምት ወር ተኩስ ለማቆም ከተስማሙ ወዲህ የእስራኤል ኃይሎች ጋዛን መደብደባቸውን በመቀጠል በመቶዎች የሚቆጠሩ ሰዎች በመግደላቸው ባለሙያዎች እስራኤል ስምምነቱን ታከብራለች በሚለው ላይ ጥርጣሬያቸውን ሲገልጹ ቆይተዋል። የጋዛ ጤና ሚኒስቴር እንዳስታወቀው ባለፈው ዓመት ጥቅምት ወር አጋማሽ ላይ ተኩስ ማቆሙ ከተጀመረ ወዲህ ቢያንስ 1250 ሰዎች ተገድለዋል፣ 4120 ቆስለዋል፣ እንዲሁም ከ800 በላይ ሬሳዎች ፍርስራሽ ውስጥ ተገኝተዋል። ከኦክቶበር 2023 ጀምሮ በጋዛ ያለው አጠቃላይ ሞት ቁጥር ቢያንስ 73300 ሲሆን 174000 ሰዎች ደግሞ ቆስለዋል ሲል የአልጀዚራ ኒውስ ዘግቧል። ለዛሬ ይዘንላቸው የቀረብናቸው አበይት መረጃዎች እነዚህ ነበሩ። በሌላ አበይትና ሰበር መረጃዎች እስከምንመለስ ድረስ ሰላም ሁኑ። ይህ ሰሞነኛ ዜናዎች የዩቲዩብ ቻናል ነው።